ባንባትና ማት ልባን ይጀላት ሳቶ gina manyagiye adirigiye gina manyagiye adirigi ቀጥታ ወደ ቪዲዮአችን እንሂድ። የመጀመሪያው ስፓይደርማን ነኝ ብለህ ስትሳሳት ምን አውጣኔ እኔ ሱናሚ ልውጠኝ የጃፓ መሬት በርከት ስፓይደርማን አይደል እንዴ? ለምንድን ነው አትከራከረው? ደስ የሚያጥብ ዝንጀሮ አለ። ወደዛ እንሂድ። Sim. Vai. Lava bem lavado. Eita, pano que vai sair lavado, menino. Bota na água. Bota na água, Chico. Mete na água, mete. Assim. Aí. Eita, menino que sabe lavar. አስተጣጣሙ ማለት ነው። ልጅ እያለን ስራ በግድ ስንታዘዛለን አይደል? የምናሳየው አክሽን አይነት ነገር ነው። በግድ አይደል ነገር አልኩሽ አይደል? አይዞሽ ባንባትና ማት ልባን ይጀላት ብዙ ጠጥተሽዋል። ብዙ ጠጥታረው አይዞሽ የራሷ ማታል ያልቆት አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛለህ፣ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ፣ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ፣ አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር፣ አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ፣ አባት እኮ ለዚህ ነው አባት በቃ አላል ከሻው ላይ ተሸክሞ ልጆቹን የሚያሻግር እሱ ያልተደረገለትን ለልጆች የሚያደርግ አባት። ለአባቶቻችን ረጅም እድሜና ጤና ይስጥልን። ሄሎ አባቢ በርሶ መጀን አባት በርሶ መጀን። አዎ አንድ እዚህ መወደው ልጅ አለ በእርሶ ጋር መጥቼ ነበር። አባቢ ኧረ እኔ በጣም ምንም በቃ ሊሰማኝ አልቻለም አባቢ። እና ይሄው እዚህ ተቀምጧል። ምን ማድረግ እንዳለብኝ ብቻ ነገሩኝ። ኦኬ እጁን ኧረ አባቢ እሱ የኔ ይሁን እንጂ አይደለም እጁን እኔ እግሩን እንኳን ንኪ ብሉኝስ እኮ እሺ አሁን እጁን ብቻ ነው የሚነካው። ኦኬ አሁን እጁን ከነካው የኔ ሊሆን ነው። እሺ አባቢ ኧረ እንዲህም አድርጎ ነው ከተሳካለኝ እርሶ ውለታው አለው። እሺ እሺ የእርሶን ውለታ እንደው እንዴት አድርጌ እንደሚከፍል አላውቅም። እሺ አባቢ እጁን መንካት ብቻ ነው አይደል አባቢ መንካት። እሺ አባቢ እሺ ይሄማ ምንም ስልጠና አስፈልገውም። ቀጥታ ወደ ግንባር ነው። አዳ አይሰማም። በቃ ይቅርታ። እሺ አንቺ ሁሌ የምመኘው ለሀገራችን ሰላም፣ ፍቅር፣ እድገት ወጣቶች ተጠቃሚ የሚሆኑበት ሀገር እንድትሆን እመኛለሁ። ምን ቆንጆ መሆን ፈልጌ እና የጽጌረዳን ዕቃ የሰው ዕቃ ነው እንደሚነካው ነው የሚነካው ነው ወይ የሚነካው? ሁለተኛ እንድታደርጊያለሽ። አሁን ፖሊስ ልጥራልሽ? አልጥራ? ጠርቼ ላስገርፍሽ? አላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? ማን ይግረፍሽ? ሜካፕ ተቀብተህ ነው? ምስኪን አንድ ሙዚቃ አለ በጣም የወደድኩት Oh God.
አናንቆን አባራርቆን መፍትሄ ላይ ነው መለያየቱ መደማመጥ ርቆን ግንኙነት ከንቱ እንዳንፋቀር እንደምንቱ ወይ እንዳንላት ወይ እሷ ተመቻት ቀን እንዳለያየን ቀን እስኪ መልሰን እንደው ዝም ብዬ ተስፋ አደርጋለሁ መቼ ብሎ ነው የጀመረውና እንዳልኩት ኃይሉ አመርጋ ዩቲዩብ ቻናል ላይ ታገኙታላችሁ። ነግሬሃለሁ። ይኸውልህ ጥሬ ስጋ ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንደታረጋችሁ በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም የኔ ነገር አፈር ባፈር ሆኜ ተስራ ነው። ወዴት ነው አንተስ? እንዴ እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ ስንዱ ነቻ? ስንዱ ትንሿ? አዎ ስንዱ ታገባ ነው። የሰፈር ሰው ተጠርቷል። እሱ አትጠሩም እንዴ? መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል? አያሳ ከስር ልተርጉምላችሁ እንዳይደብራችሁ ብቻ። I have good news and bad news. መልካም ዜናና መጥፎ ዜና አለኝ። Good news first. መልካሙን ዜና አስቀድምልኝ። We're on the 10th floor. We're almost there. 10ኛው ፎቅ ላይ ደርሰናል። እዛ ነን ማለት ይቻላል። Okay, what's the bad news? እሺ መጥፎ ዜና ምንድነው? We're in the wrong building. የተሳሳተ ህንጻ ላይ ነው ያለነው። What? ምክር ከሚኒሻ። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ እባላለሁ። ፎሎ ላይክ ሼር አድርጉልኝ። አመሰግናለሁ። አረካሽኝ ወላሂ ማች አንተም ብሎ ገማች ይኸውልህ እሺ 1000 ያዝ 1000 አካውንት ነው። አዎ ያዝለት ራሴ ቆሸልክ የደወልኩ ነው። ካሽ ውስጥልንና ኡስማን እንሂድ በእናትህ ታስረብሻለህ። እምቢ አለ እኮ። ካሽ ፋይስታ የለም ካሹ እስሜ በእናትህ እኔ ቢኖረኝ አልሰጠህም እንዴ? 2000 ብር ነው አንተ 2000 ብር የሚጠይቅ ሰው አጋጥሞኝ አያውቅም። ወላሂ ማና ቃውላ ሀርዴ ቁድራ አንተ ይሄን 4000 ብር ነው የሚለው እሱ። ይሄን ብር ይለበልና ይላክልህ። ስንት ብር ነው የምፈልገው አንተ? ወላሂ 2000 ብር 4000 ብር ይፈልጋል። ይሄ መኪናውን ስላየኸው ነው እንደዛ ነው ብር የምጠይቀው? ስጋዬን ጨርሶ ባጥንት ያስኪድ ማለት ነው እኮ። ስለዚህ ስንት ብር ነው የምፈልገው ነው አንተ? በቃ እኔ 1 ሚሊዮን ብር ነበረ ቀንሰሽልኝ ማዛቅ ፈልገሽ ነው አንተ? እሺ ስንት ነው አሁን? አዎ ይመቻችሁ። ብር እስከሚሰለቻው ባሰጡኝ። አሁን ይሄንንም በል በቃ ወይልሽ ከሶስታችን ተዋጥቶ ስንት ብር ይሰጥ? እግዚአብሔር ምስክር 5 አርጉልኝና ማለት 5 ሚሊዮን ሚሊዮን አርጉልኝ። መልስ የሚያዘገይ ረዳት ሲያጋጥም መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳታኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ አረ በላይ ነው አይደል? ጋሽ ምን ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? ለዘላዛ እንትላል ኖርማል ነው መንገድ አይደል? ተይመች ጋቢና ሂሳብ እንዴ? አረ ጋሽ በእና አይ ለምንድን ነው የማሰጠው? መልሱን መብቱ አይደል እንዴ? እንደዛ አይደረም። ጎጃማ በበጣል ቁምዳ ሰካ ጣና ዳር ላይ ጉምል ከግልጋ ታስፈልጋል አባሽ ነጭም ሱሪ አንቺም ታንገትሽ ያልቦንሪ ጎጃማ በበጣል ቁምዳ ሰካ ጣና ዳር ላይ ጉምል ከግልጋ ታስፈልጋል አባሽ ነጭም ሱሪ አንቺም ታንገትሽ ያልቦንሪ ወድጅሽ መጣው አንቺም ብዬ
እንዴት ውለሻል አንቺዬ ነኝ ታታሪው የጎጃሙ ራፐር አመጣጤም ከናችን ሰፈር ታውቂኛለሽ እኔም አውቅሻለሁ ዘንባባው ስር እጠብቅሻለሁ ባህር ዳር ከጣና ዳር ነው የኔስ ውሎና ዳር ባህር ዳር ከጣና ዳር ነው የኔስ ውሎና ዳር ባህር ዳር ከጣና ዳር ነው የኔስ ውሎና ዳር። እናቴ ሳታርሽ መች ነው ቤት መሰራላት? ሬሳ ተጭኗል። ምንድነው የሚሸተው? ህልሜ የተቸገሩትን መርዳት እንጂ መቀላቀል አልነበረም። ውሃ ጠማኝ። ይሄኔ እዚህ ውስጥ ፓንት ያላረገ ይኖራል እኮ። አይምሮ ውስጥ ያለውን ገንዘብ እንዴት ነው ማውጣት የምችለው? ይሄ ሁሉ ሰው ፎሎ ቢያደርገኝ እኮ 12 ፎሎ ይጨምርልኝ ነበር። ወራጅ አለ ልበል ወይ ዝም ብዬ ልቀጥል? እያናኖርኩ ነው እየኖርኩ። ማን ነው የፈሰው? ሹፌሩ አንድ ጴጴ ቢያስደርገኝ ፍቅር ሊይዘኝ ሲል ቢዞስ ተሳፋሪ ጓደኛ እንደሌለኝ ቃል ግማሽ ቂጤ አየር ላይ ነው። ይሄን ቪዲዮ ስንት ሰዓት ፖስት ላድርገው? ወንድሜ ጭንቅላት ውስጥ የሚመላለሰው ሐሳብ ብቻ አይደለም ቅማልም ነው። ፍለጋ መሬማ ፋሜ ቪዲዮ ስንት ላይ ካገኘ ልጄን ታሳድግልኛለህ? 40 ሺህ ላይ ካገኘ ላይክ አይ ዊል አመሰግናለሁ። ይመችማን። ቴንክ ዩ እናቴ ናፈቀችኝ። ሌላ ሌላ Kaji tarik gigit. Ada nanti menit kebuta. Tuh kerap tak aja gini. Ya kan. Satu. Kebetulan ya keju. نوران بعالقي بعالقة هزبي نوران فستتي دال يا China China sino bang matapang dyan dito to Allah rin ገባበት ስማ አንተ እማታድርበት ከሆነ ለምን ተከራየ? ለእረፍት ስለሆነ የምመጣው ለዛ ነው እየቆዩ የሚያዩኝ። የት ነው የምትኖረው? ክፍለ ሀገር ነው የምኖረው። እዛ በየጊዜው ወጣቶች ስለሚታፈሱ ነው እዚህ የምመጣው። ከስንት አንዴ መተህ ለምታድርበት አይወደድብህም? አልቤርጎ አይሻልም? እዚህ ችግር ቢፈጠር የእርሶ ቤት ትልቅ ስለሆነ ማንም አይዳፈሩትም። እዚህ ይሻለኛል። መሸሽህ ነው። ለመኖር አገርን የሚጠላ ትውልድ በዝቷል። በእኛ ጊዜ አገርን ቀጥ ለማድረግ ራሳችን ነበር የምንሄደው። እርሶ የት ግንባር ነበሩ? እኔ እንኳን አባቴ እምቢ ብሎ ነው። ጓደኞች ግን ያላዩት ግንባር የለም። ምኒልክና ጦና ባረጉት ጦርነት መሃል እንጂ ግንባር የለም። በሐሳብ ልዩነት ለመጣ ጦርነት ራሱን መስዋዕት ለማድረግ የተዘጋጀ ትውልድ አሁን አይገኝም። ይችን አገር ግን ፈሪ ወረሳል። የእነዛ ጓደኞቼ ልጆች ነን። እነሱ ግንባር ተብሎ ዳር ሲወጡ እናንተ መሃሉን ወረሳችሁት። ከነሱ መሃል ተርፎ መወለድ መታደል ነው። ልጆት ግንባር ሄዶ ነው? እሱ ምን በወጣውና ነው ግንባር የሚሄድ? የኔ ቤተሰቦች አገር ውስጥ የሉ። የደሃ ልጅስ ምን በወጣው ሳይፈልግ ይሞታል። እኛም እንደርሶ ልጅ አማራጭ ባይኖርንም ባንኖር ግን የሚጎልበት ቤተሰብ አለን። ፈሪ ምን ይጎልበታል? ለማይቀር ሞት በጊዜ ቢቀላቀል አይሻል? በእርግጥ ለጦርነት ፈሪ ነን። ደፍሮ የተዋጋ የሚገባውን ክብር ያገኘ ስላላየ። ግን ይህንን አትርሳ። ላመንበት ነገርም ወደ ኋላ ማንል ትውልድ ነን። ታተቂ በገመድ ለችና መራንጂ አይቀብረውም ዘመድ አይቀብረውም ዘመድ I don't want to say nothing about this condition. That dumb friend who asked dumb questions. ቻርጀር ይዛል እንዴ? አው ለምን
7 ሰዓት መድኃኒት ወስዳለሁና መድኃኒቴን ወስጄ ቻርጀሩን ልጠጣው። አያትህ በቻርጀር ጥጥፈትል ከነበር አላውቅም፣ ግን ቻርጀር አንድ ስራ ነው ያለው። እሺ በቃ አንተ ካለህ የአይኪው መጠን ጋር እኩል ማለት ነው። ፊቴና ላይም ነጭ ሆኖ ቻርጀርህን ልቀበው። ብዙ በስህተት ተረግዘው የተወለዱ ሰዎች አውቃለሁ፣ እንዳንተ የኩኩራባቸው ነው፣ ሰው አይደለም። የዘቀጠ የዛሬ ቪዲዮ ሊያያችሁት ይመስላል። ቀጣይ በሌላ ሪአክሽን፣ በሌላ ቪዲዮ፣ በሌላ የቪዲዮ ስብስብ እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ። ለዚህ ቻናል አዲስ የሆናችሁ አዲስ ቤተሰብ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ደግሞ የሆናችሁ ቻናላችንን ላይክ አድርጉልን፣ ቪዲዮውን ላይክ አድርጉልን። የተሰማችሁ ነገር ይሄን ነገር አሻሽል፣ እንደዚህ አድርግ የምትሉኝ ነገር ካለ በኮመንት አሳውቁኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀጣይ ሳምንት በሌላ ቪዲዮ ስብስብ በሌላ ሪአክሽን ቪዲዮ እንገናኛለን። እስከዛው ድረስ መልካም ሳምንት በያላችሁበት ቸሩ ሁሉ ይግጠማችሁ እላለሁ። ባይ ባይ፣ ቻው ቻው።